አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ነው። ዛሬ ዝም ብዬ ዳቦ ቆሎ እየቆረጥኩ ነው። ይሄን ይመስላል የዛሬ ዳቦ ቆሎ። ያኔ ምን ማድረግ እንዳለብን ከፈለጋችሁ ኮሜንት ላይ አሳውቁ። ኢንሻአላህ ጽፍላችኋለሁ ማለት ነው። እንደዚህ እየቆረጥን ነው ዛሬ። ይሄ በርድና በነጩ የእርድ በርድ አድርጌው ነው እና እንደዚህ አይነት ዳቦ ቆሎ እንቆርጣለን ማለት ነው ዛሬ። ከዛ ኢንሻአላህ ቆልታ ነው ምናምን ጠብሳ ነው እንገናኝ። ኢንሻአላህ ምርጥ ዳቦ ቆሎ እንደምናዘጋጅ ተስፋ አለን። እና ይሄን ይመስላል የዛሬ ዳቦ ቆሎ። ምን አድርገን ማብኳት እንዳለበት ደግሞ ቀላል ነው። ወተት ያለው ወተት ከፈለገ ወተት፣ እንቁላል የፈለገ እንቁላል። እንቁላል ብዙም ስለማይወድ እንቁላል አላረኩም። ወተት ትንሽ፣ ከዛው አንድ መላጊያ ካሜራ፣ ሾይ ቤኪንግ ፓውደር ትንሽ፣ ያው መላጊያ ቤኪንግ ፓውደር፣ ቫኒላ እንደፈለጋችሁ፣ ትንሽ ስኳር፣ ትንሽ ጨው፣ ካሴ መጠን የፈለጋችሁትን መጠን ዱቄት እያደረጋችሁ ማብኳት ማለት ነው። ግን በኋላ ቆልተን ለተሰጥ ጣምናውን የዛን ጊዜ ምናይ ይሆናል። እና የዛሬው ይሄን ይመስላል። ይሄ በርድና በነጩ እየቆረጥኩ ዝም ብዬ አንድ ላይ እንትን ብዬው ነው ቀላቅየው አዲ። ያ በነጩ ብቻ ነው። ይሄንን እርድ ትንሽ ግማሹ ለእርድ ሞክሬው ነው ስለሙከራ። ይሄ በርዱ እየቆረጡ ነው ያለው ነው። ቀላል ነው። በመቀስ በን ማድረግ ነው። ከፈለጋችሁ ዳምጣችሁ አለዛ በእጃችሁ እንትን ባሉት። ከዛ በመቀስ መቁረጥ ነው። ያኔ ብዙም ቅርጽ ከፈለጋችሁ በቅርጹ ማውጣት ነው። ግን እየቦካ ስለሚሄድ ብዙ እኔ ዳምጫው ነበር፣ ግን ዳምጫው ብዙም ስላላለ እጄ እንደዛ አድርጌ ነው። እና በእጄ እንደዚህ አድርጌ ነው። በዘይት የተጠበሰው ማሻአላህ ይሄን ይመስላል። በዘይት የተጠበሰው ማለት ነው። ያው ብዙም ገና አልጨረስኩትም፣ እየቆረጥኩ ገና አልጨረስኩም። የፉርኑ ደግሞ የፉርኑ خلاص ይሄን ይመስላል። የፉርኑ ይሄን ይመስላል። ይበቃዋል። በፉርኑ የበሰለው ዳቦ ቆሎ ይሄን ይመስላል ማለት ነው። በዘይት የጠበስኩት ይሄን ይመስላል። እንጨርስና ሁሉንም አንድ ላይ እናየዋለን። ይሄ በርድ እንትን ያልኩትን ፉርን ውስጥ ዶልኩት፣ በርድ የቆረጥኩት ነው። ይሄ ዘይትም እየጠበስኩ ነው። ይሄ በነጩ አለቀ። ፉርን ውስጥ ነው፣ ዘይት የማይወድ ማለት ነው። ይሄ በዘይት እየጠበስኩ ነው። እዚህ ያለ ትንሽ በዘይት አሁን መጣብሰው የፉርን ውስጥ አላለቀም። የዘይቱ ይኸው ጌማት ነው የሚመስለው። የዘይቱ ካላስ እንደዚህ ነው የሚጠብሰው በዘይቱ። ይሄ
የፉርኑ አበቃ። ፉርኑ ውስጥ የገባው ይሄን ይመስላል። የዘይቱ ደግሞ ይሄን ይመስላል። በዘይት የሚወድ በዘይት፣ በፉርን የሚወድ በፉርን መጥበስ ይቻላል። ዳቦ ቆሎ ማለት ነው። እና ጣዕሙ የሌለ ነው። ያን እንደ ስኳር እንደመወደዳችሁ ወተት የሚወዳለ ብዱን ከወተት ውጭ የሚሰራለ እንቁላል። እኔ በወተት ነው፣ ስኳርን ደግሞ ብዙም አላበዛሁበትም። ይሄ ፉርን ውስጥ ነው እንትን ውስጥ ማለት ነው። በፓትራ ዳቦ ምናምን የምንጋግረው ፉርኑ በፓትራ ውስጥ ይሄ ደግሞ ያው በዘይት ይሄን ይመስላል። ጽድት ያለ ዳቦ ቆሎ። ያው አሰራሩን ዱቄቱን ነግሬያቸዋለሁ ምን እንደምደረግ። ከዛ ደግሞ ከተረፈ ዝርዝሩን እጽፍላችኋለሁ ማለት ነው፣ ምን ምን ማድረግ እንዳለብን ዳቦ ቆሎ ስንሰራ ዝርዝሮችን እንጽፋቸዋለን ማለት ነው። እና ይሄን የመሰለ ዳቦ ቆሎ ማዘጋጀት ይቻላል። ጣዕሙ የሌለ ነው። ይሄ ቢጫ ቢጫው እርድ ያለው የእርድ ምግብ ነው። በርድ የቆረጥኩት ቢጫ ቢጫ አለ። በርድ የቆረጥኩት ማለት ነው።